ዛሬ ሜካፕ ሲሰራ የመጀመሪያ ጊዜ ነው እና እቺን ቆንጆዬ ልጅ ከዚህ በላይ ማሳመራት ይመስላችኋል ወይስ አበላሻታለሁ? በነገራችን ላይ ሜካፕ መማር ከጀመርኩ ገና 1 ሳምንት ነውና እንግዲህ እንደምታዩት መጨረሻው እንደዚህ ሆኗል። እንዴት አያችሁት? ምን ነው የኔ እናት እንዴ? ችግር ካለባችሁ በጠረጴዛ ዙሪያ ተነጋግራችሁ መፍታት ነው። ምንድነው እንደዚህ የሶሶ የአኒሜሽን ቡዳ ማስመሰል? ትንሽ እንኳን እስከትረምጂ 15 ቀን መታገስ ከብዶሻል እንዴ? ደግሞ እንዴት ነው ብላ አስተያየት ጠይቃለች እንዴ? ልጅቷ እንደዚህ አልማዝ በለጭራን አስመስለሻል። ምንም እኮ የጎደለሽ ነገር የለም። 2 ነገር ብቻ ነው የሚቀርሽ። የተወሰነች የጫገረባ ነገር ብታስያትና 1 ፍሬ ሰንደል ብትሰጫት እቺ ልጅ ያለ ፕሮግራሙ አበደችልሽ ማለት አይደል? ላንቺም ቢሆን አላማሽ ተሳካ። ስንቶቻችን እኮ ነን ያለ መክሊታችን እየገባን እንደዚህ የሰው ህይወት ምን በጠብጠው። አንቺ አሁን ካለሽ ተሰጦ ጋር የሚሄደው ነገር ምንድነው? ትንሽ ልስን ነገር፣ ቻክ ነገር፣ አሸዋ ግርፍ ነገር፣ መንገድ ኮንስትራክሽንም ስሪ። እኔ ችግር የለብኝም። ሰው ላይ ከምትደበሪ እሱ ነው ተሰጦሽ። የኔና መክሊትሽን አግኝተሻል። ለማንኛውም ጋይስ እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ። በደንብ ፎሎ እያደረጋችሁ ነው። ይመቻችሁ።